ሰላም ውድ ቤተሰቦቼ እንደምን ቆያችሁ? ዛሬ እንደተለመደው በሙዚቃ ሳይሆን ሌላ ለየት ባለ ርዕስ መጥተናል። ዛሬ ስለ ጉራጌ ጭፈራ አንዳንድ ነገር እናነሳለን። ከዛ በፊት ግን እንደተለመደው ሰብስክራይብ፣ ላይክ እና ሼር በማድረግ ጀምሩ። እንዲሁም ሀሳብ አስተያየቶቻችሁ ኮሜንት ላይ እንድታስቀምጡ ጠይቃችኋለሁ። ጭፈራ በጉራጌ ማህበረሰብ ዘንድ ልዩ ታሪክ እንዳለው ይነገርለታል። ጭፈራ አገልግሎቱ ሁለገብ ነው። ለመንደሮች ውበት መላበስ ጉልህ አስተዋጽኦ ያበረክታል። ጭፈራ ማለት የመንደር ወይም የጎጥ ነዋሪዎች የጋራ መጠቀሚያ፣ መተላለፊያ፣ መግቢያና መውጫ ሰፊ መሰብሰቢያ ማለት ነው። ጠዋት ከብቶች ከመሰማራታቸው በፊት እንዲሁም ማታ ደግሞ ወደ ቤት ከመግባታቸው በፊት ለማቆያነት የሚያገለግል የጋራ ስፍራ ማለት ነው። ጭፈራ የጎን ስፋቱ ከ100 እስከ 200 ሜትር፣ ርዝመቱ ደግሞ በመሃል ገደል እስከሌለ ድረስ ሳይቋረጥ ረዥም ቦታ የሚሄድ ትልቅ የተፈጥሮ ሀብት ነው። ጭፈራ ከጥንት ጀምሮ የሚለካው በዘፈቀደ ሳይሆን በባህሉ በተመረጡ አባቶች የሽር ዳኛ፣ የመሬት ልኬት ዳኞች አማካኝነት መሆኑ የዘርፉ አጥኚዎች ይናገራሉ። የጉራጌ ማህበረሰብ ለጭፈራ ትልቅ ትኩረት ከመስጠቱ የተነሳ ጭፈራ ላይ የተተከለ የዛፍ ቅርንጫፍ፣ አፈር ወይም ሌሎችን ነገሮች ይዞ ወደ ቤቱ መግባት ክልክል ነው። ጭፈራ በርካታ ማህበራዊና ኢኮኖሚያዊ ፋይዳዎች አሉት። የተወሰኑትን ለመጥቀስ ያህል የለቅሶ ስነ ስርዓት ይከናወንበታል። ሰርግ ሲኖር የሙሽሮችና የሙሽራው አጃቢዎች ዘመናዊና ባህላዊ ጭፈራዎችን በመጨፈር ይሞጋገሱበታል። ህጻናት ከላይ ታች ይቦርቁበታል። በቅሎና ፈረስ ይገራበታል። እንዲሁም ወጣቶች የገና ጨዋታ ይጫወቱበታል። እንዲህ ወንዶችና ሴቶች የደቦ ዕድር ይመካከሩበታል። በመስቀል በዓል አዛውንት ወይም የቀዬው ሽማግሌዎች፣ ጎልማሶች እና ወጣቶች በደመራው ስነ ስርዓት ላይ ተሰብስበው ይመረቁበታል። እንዲሁም አባቶች ቦርጭማቸውን ይዘው በመውጣት ንጹህ አየር ይቀበሉበታል። ይህ ዘመናዊ የምህንድስና ጥበብ ያረፈበት የሚመስል ጭፈራ ከጥንት ጀምሮ የመጣና አሁንም ወደፊት የሚቀጥል ትልቅ ለማህበረሰቡ ትልቅ አስተዋጽኦ ያለው እንዲሁም ደግሞ ለእይታ ማራኪ የሆነ ሰፊ የተፈጥሮ መስህብ ያለው ጭፈራ የጉራጌ ማህበረሰብ ከጥንት አባቶች ጀምሮ የመጣና እንዲሁም ወደፊት የሚቀጥል በዩኔስኮ በዓለም ቅርስ ጥበቃ ሚኒስቴር መመዝገብ የሚገባው ትልቅ ቅርስ ነው።